ቤክ ስፖርት ውድ የቤክ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። ትላንት ወደ ተደረጉ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ስናልፍ አርሰናል ስፖርቲንግ ሊዝበንን 1-0 በሆነ ጠባብ ውጤት አሸንፎ ተመልሷል። በጨዋታውም ላይ ተቀይሮ የገባው ካይ ሃቨርትዝ ጎሉን ሲያስቆጥር በተመሳሳይ ተቀይሮ የገባው ማርቲኔሊ እጅግ ድንቅ በሆነች መልኩ ጎሉን አስቆጥሯል። በጨዋታው አርሰናል በጣም የተቸገረ ቢሆንም ስፖርቲንግ ሊዝበኖች በጣም እውነት ሊደነቅ የሚገባው አይነት እንቅስቃሴ ነበር ያሳዩት። ግን የአርሰናል የተከላካይ መስመር እጅግ ጠንካራ ዴቪድ ራያ በቃ የሚያድናቸው ኳሶች የማይታመኑ ነው ተገኝቷል። በዚህም ዴቪድ ራያ የጨዋታው ማን ኦፍ ዘ ማች ተብሏል። አርሰናል ማሸነፉን ተከትሎ ቀጣይ በሜዳው ለሚያደርገው ጨዋታ በደንብ ያመቻቸ ሲሆን እስካሁን በአውሮፓ ቻምፒዮንስ ሊግ ምንም አይነት ሽንፈት ያልገጠመው ብቸኛው ክለብ አርሰናል ሆኗል። ስፖርቲንግ ሊዝበኖችም እስከዛሬ ድረስ በሜዳቸው በአውሮፓ ቻምፒዮንስ ሊግ 5 ተጫውተው 5ቱንም ነው ማሸነፍ የቻሉት በአርሰናል ትላንት እስኪሸነፉ ድረስ እና አርሰናል 1-0 አሸንፎ ከሜዳው ውጭ መውጣት ተከትሎ በቀጣይም በሜዳው ጨዋታው እንደሚቀለው ይጠበቃል ማለት ነው። ሌላው ባየር ሙኒክ ከሪያል ማድሪድ ያደረጉት ጨዋታ ሲሆን በባየር ሙኒክ 2-1 አሸናፊነት ተጠናቋል። ከሜዳው ውጪ ነበር ባየር ሙኒክ የተጫወተው። በመጀመሪያው አጋማሽ ሉዊስ ዲያዝ 1-0 መሪ ያደረገችውን ጎል አስቆጥሮ ወደ ረፍት ወጡ። ልክ ከረፍት እንደተመለሱ ሃሪ ኬን እጅግ ድንቅ የሆነች ጎል ከቦክስ ውጭ አስቆጥሮ ወደ 2-0 ለወጠው። ክሊያን ምባፔ አንድ ጎል ቢያስቆጥርም ጨዋታው መቀልበስ ሳይችሉ 2-1 ተጠናቋል። ቀጣይም በአሊያንዝ አሬና በባየር ሙኒክ ሜዳ እንደመካሄዱ ለባየር ሙኒክ አድቫንቴጅ ይኖረዋል ተብሎ ይጠበቃል። ኦሊሴ እጅግ አስደናቂ ብቃት ነበር ያሳየው። 28ኛ አሲስቱን አድርጓል። የሜሲን ሪከርድ ለመጋራት 4 አሲስቶች ብቻ ነው የቀሩት። በአንድ የውድድር ዘመን ብዙ አሲስት ያደረገው ሊዮኔል ሜሲ 32 ነው። አሁን ኦሊሴ ሪከርድ ለመስበር 4 አሲስቶች ብቻ ማድረግ ነው የሚጠበቅበት። በጨዋታውም ላይ ሌላ እጅግ ድንቅ የነበረው የባየር ሙኒክ በረኛ ኑየር የጨዋታው ኮከብ ተብሎ ሽልማቱን ወስዷል። በዚህም በቀጣይ በአሊያንዝ አሬና የሚደረገው ጨዋታ በጉጉት እንዲጠበቅ አድርጎታል። ማንቸስተር ሲቲዎች ኤሊዮት አንደርሰንን ለማስፈረም ከተጫዋቹ ወኪል ጋር የመጀመሪያ ንግግር ያደረጉ ሲሆን በዚህም ተጫዋቹን ለማስፈረም ተቀዳሚው ክለብ እንደሆነ ያምናሉ። ነገር ግን ማንቸስተር ዩናይትዶች በቀላሉ ተጫዋቹን ለማንቸስተር ሲቲዎች አሳልፈው እንደማይሰጡና መሄድ እስካለባቸው ድረስ እንደሚሄዱ ተገልጿል። ነገር ግን ተጫዋቹን የማያገኙ ከሆነ የኒውካስሉን ሳንድሮ ቶናሊ፣ የክሪስታል ፓላሱን አዳም ዋርተር የመሳሰሉ ተጫዋቾችን የያዙ ሲሆን በዚህም በተጨማሪ ካርሎስ ባሊባንም እንደያዙ ተነግሯል። ሌላው ማንቸስተር ዩናይትዶች የግራ ክንፍ አጥቂ የሚፈልጉ ሲሆን የአርቢ ላይፕዚጉን ያን ዲማንዴን የሚመለከቱ ሲሆን ላይፕዚግም ከተጫዋቹ 100 ሚሊዮን የሚጠይቅ በመሆኑ ዝውውሩን አስቸጋሪ ያደርገዋል ተብሏል። ሌላው ማንቸስተር ዩናይትድን የሚመለከት መረጃ ስናመራ ሃሪ ማጉዌር ከማንቸስተር ጋር ያለውን ውል እስከ 2028 ያራዘመ ሲሆን አንድ ዓመት ተጨማሪም የተካተተበት ውልን ፈርሟል። ሃሪ ማጉዌር ለማንቸስተር በመጫወቴ ደስ ይለኛል፣ ቤተሰቦቼም ኩራት ነው ሲል ወደፊት ከማንቸስተር ዩናይትድ ጋር ብዙ ነገር መስራት እንደሚፈልግም ተናግሯል። ከሱ በተጨማሪ ኮቢ ማይኖም ኮንትራቱን ሊፈርም እንደተቃረበና የ5 ዓመት ውልና አሁን ከሚከፈለው ደሞዙ 4 እጥፍ ተደርጎ 120,000 በሳምንታዊ ደሞዝ ሊከፈለው እንደሆነ ሲነገር ኮቢ ማይኖ ለሚቀጥሉት 10 ዓመታት የማንቸስተር ሚድፊልድ ይመራል ተብሎ ይጠበቃል። ውድ የቻናላችን ቤተሰቦች የዕለቱ አጫጭር ስፖርታዊ መረጃዎች እኚህን ይመስላሉ። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።